እግዚአብሔር ጋር ሼም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከዳናለች። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር። ለዛ ነው እነዚህ ሰዎች ከሁለቱ ባዶ ሆኑ። ስለዚህ መሃል ላይ ሰፈሩ። ያንን ቦታ ሰመርናሃ ወደድናት አሉ። እነዚህ ሰዎች ማን ተባሉ? ሳምራውያን ተባሉ። እየገባችሁ ነው ምዕመናን? ሳምራውያንና አይሁዳውያን የማይተባበሩት ምክንያት ነው የምነግራችሁ። አይሁዳውያን በጣም የሚጠሏቸው የእግዚአብሔርን ትእዛዝ ያላከበረ ትውልድ ስለሆነ በእንጨት እንኳን አይነኳቸው። አንድ አይሁድ ተሳስቶ ተገፋፍቶ ከአንድ ሳምራዊ ጋር ቢነካካ ቤቱ ለመግባት በ6 ጋን ውሃ ይታጠባል። በስንት አልኳችሁ? ይሄ ውሃ እኮ ዘንድሮም የለም እኮ። በጣም ነው የሚጠሏቸው። ከአንድ ሳምራዊ መርፌ መግዛት አይቻልም። መርፌ አስቡት። በዚህ በጣም በሚጠላሉ ማህበረሰብ። ስለዚህ አንድ አይሁዳዊ አንድን ሳምራዊ ምን አላት? ዛሬ ውሃ ምን በይ። አይሁዳውያን ይወላችሁ አንድን ሳምራዊ ውሃ ጠጭኝ ከሚሉ በጥም ቢሞቱ ይመርጣሉ። በጥም ቢሞቱ ይመርጣሉ። ተሸንፈው ጭራሽ ሊለምኗቸው በፍጹም። ክርስቶስ ግን ያንን ታሪክ ሰበረ። ይህን የትዕቢት የኩራት ታሪክ ሰበረና ራሱን ዝቅ አድርጎ ምን አጠጭኝ አላት። እሱ እኮ ጌታ እኮ ውሃ ጠጭኝ አላት። ለዛ ነው ተደንቃለች። ታዲያ እንዴት አወቀች አይሁዳዊ መሆኑን ካላችሁኝ፣ የመጀመሪያው ባለባበሱ። እስኪ ባለባበሱ በሉ፣ ሁለት ባነጋገሩ በሉ። ስታየው አለባበሱ አይሁዳዊ ነው። ያን የሚያወሩበትን ቋንቋ የሚናገርበት አክሰንት ምናዊ ነው? ምናዊ ነው? አይሁዳዊ ነው ክርስቶስ። ስለዚህ በልብስ ነው የገመተችው ቀድማ። ባነጋገሩ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ምናዊ ነኝ። ሳምራውያንና አይሁዳውያን ደግሞ አይተባበሩም። እንዴት ውሃ ትጠይቀኛለህ አለችው። በልብሱ ገመተችው። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎን ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈረድንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች